ኢትዮጵያን በዓለም ዋንጫው መድረክ የወከሉ ከሁለት በላይ ተጫዋቾች ቢገኙም የዚህ ተጫዋች አቅም ግን የተለየ ነው ይሉለታል። ኳስን በአግባቡ ሲጫወት የተመለከቱት በሙሉ ኮከቡ በብሔራዊ ቡድን ስብስብ ውስጥ እጅጉን ሲበዛ ተወዳጅ ተጫዋች ነው። እግር ኳስን በክህሎት ከሚጫወቱ ባለተሰጥኦዎች አንዱ ነው ይሉታል። በአጨዋወቱ የተደመሙ የተደነቁ በሙሉ እግር ኳስን በተለያዩ ክለቦች ተጫውቶ ያሳለፈ ኮከብ ቢሆንም በ2026 የዓለም ዋንጫ ሀገሩ ካናዳ ባዘጋጀችበትና በፉክክሩ አስደናቂ ጉዞን እያደረገች ያለችው በዚሁ የሀገራችን ልጅ በሆነው አሊ አህመድ የተነሳ ነው። ሀገሩ ካናዳም በበርካታ ከዋክብት አማራጮች የተሞላች ብትሆንም ካናዳን ትመጥናለህ፣ አንተ ትችላለህ፣ ድንቅ እግር ኳስ ተጫዋች ነህ ስትል፣ አንተ ለእግር ኳስ የተፈጠርክ ነህ ስትል ተቀዳሚ ምርጫው አድርገዋለች። እሱም ጥሪዋን ተቀብሎ አገሩን እያገለገላት ይገኛል። ተጫዋቹ ግቦችን የማስቆጠር አቅምን የተካነና ኳሶች ግብ እንዲሆኑ አመቻችቶ ማቀበል የሱ ተሰጥኦ የሆነ በድንቅ የማጥቃት ሂደት ውስጥ ከፍተኛ ሚናን የሚጫወት አስደናቂም እጅግ ሲበዛም አስገራሚም ባለተሰጥኦ መሆኑን በተጫወተባቸው የሜዳ ላይ ግዳጅ ያስመሰከረ ኮከብ ነው። ትውልደ ኢትዮጵያዊው አሊ አህመድ የዘር ሐረጉ ከወደ ኢትዮጵያ የሚመዘዝ ያውም ሐረር አካባቢ ከሚገኙ ቤተሰቦች የተገኘ እንደሆነ መረጃዎች ይጠቁማሉ። የተወዳችሁ የቻናላችን ቤተሰቦች አብሮነታችሁን በላይክ በሼር በኮሜንትና ሰብስክራይብ ያደረጋችሁ ስለ አሊ አህመድ ድንቅ ጉዳዮች ወደ እናንተ ልናደርስ ፈቅደናልና አብሮነታችሁ አይለየን ስንል በዚሁ አጋጣሚ እንጠይቃለን። አብራችሁን ቆዩ። ኢትዮጵያዊው ጀግና አሊ አህመድ ማን ይሆን? የዘር ሐረጉ ከሰው ልጆች መገኛ ምድር ከሆነችው ኢትዮጵያ የተገኘ ነው። በእግር ኳስ ዓለም ስሙ በየደቂቃውና በየሰዓቱ መነሳቱ ያለውን የላቀ የእግር ኳስ ክህሎት ከፍታን ይናገራል። በእንግሊዝ ቻምፒየንሺፕ አስደናቂ ከሚባሉ ከዋክብቶች መካከል ስሙ በቀዳሚነት ከሚጠቀሱ ግብ አስቆጣሪና ኳሶችን ግብ እንዲሆኑ ከሚያመቻቹ ተጫዋቾች መካከል ቀዳሚ ነው ቢባል ችሎታውንና አቅሙን ለተመለከተ የሚያንስበት እንጂ የሚበዛበት አይደለም የሚሉ በርካቶች ናቸው። ተጫዋቹ ከኳስ ጋር ያለው ችሎታ፣ ፍጥነቱና ጨዋታን የማንበብ ትልቅ ተሰጥኦ በኖርዊች ሲቲ በየጨዋታው ቋሚ ሆኖ የመጫወቱ ሚስጥሮች ናቸው ሲባልለት ግብ የሚሆኑ ኳሶችን ለቡድን አጋሮቹ ማቀበል አንዳች የማይከብደው ክለቡ በማጥቃት ሂደት ላይ ሲገኝ ወደፊት በመስፈንጠር ግቦችን የሚያስቆጥር ክህሎት የተላበሰ ጀግና ኢትዮጵያዊ ነው። ኖርዊች ሲቲ ውጤት አስጠብቆ ሲወጣ የሀገራችን ልጅ ተጋድሎ በቀላሉ የሚታይ አይደለም። ይህ ድንቅ ኮከብ በተጫዋቾችና በአሰልጣኞች ለሌሎች ተጫዋቾች በዲሲፕሊኑና በታታሪነቱ የሚወደድ መሆኑን አብረውት የሚጫወቱ ኮከቦች ይመሰክሩለታል። የሀገራችን ልጅ የሆነው አሊ አህመድ አሁን ላይ 25 ዓመቱን የደፈነ ሲሆን በቀኝ ክንፍ ፈታኝ የጨዋታ ሜዳ ላይ ግዳጁን በአግባቡና በተዋጣለት መልኩ በኖርዊች ሲቲ እየተወጣ የሚገኝ ሲሆን 1 ሜትር ከ80 ሴንቲሜትር የሚረዝመው ኮከብ በኖርዊች ሲቲ የ21 ቁጥር ማሊያን በመልበስ በሜዳ ላይ እያሸበረቀና እየደመቀ ይገኛል። ኢትዮጵያዊው አሊ አህመድ በቶሮንቶ በእናቱም በአባቱም ኢትዮጵያዊ ከሆኑ ስደተኞች ቤተሰቦች ተወልዶ ይህችን ምድር የተቀላቀለ ሲሆን በ2018 አሊ አህመድ የመጀመሪያ ፕሮፌሽናል የእግር ኳስ ሙከራውን በቶሮንቶ የእግር ኳስ ክለብ ቢያደርግም ሊሳካለት ባለመቻሉ ወደ ፖርቹጋል በማምራት ሌላ ሙከራ ከ19 ዓመት በላይ ለመጫወት ቦስ ቢሊንሲስ የእግር ኳስ ሙከራውን ቢያደርግም ዕድሜው 19 ዓመት ባለመሙላቱ 18 ዓመቱ ላይ በመገኘቱ ሳይሳካ ሲቀር ወደ ቶሮንቶ ከመመለሱ በፊት ፊቱን ወደ ስፔን በማዞር ከዛም በእንግሊዝ ዳግም በፖርቹጋል
በፖርቹጋል ሙከራውን ካደረገ በኋላ በ2019 በቫንኮቨር ሙከራውን በተሳካ ሁኔታ ካጠናቀቀ በኋላ ከአንድ ዓመት በኋላ በወርሃ መስከረም 2020 ዋናውን ቫንኮቨርን ዋይት ካፕ አካዳሚን ተቀላቅሎ በታዳጊዎች ስብስብ ውስጥ ተካቶ ድንቅነቱን አስመስክሯል። በ2021 የውድድር ዘመን የቅድመ ውድድር ጊዜያትን በዚያ ማሳለፍ ችሏል። አሊ አህመድ በ2022 ታዲያ የመጀመሪያውን የፕሮፌሽናል ፊርማውን ያኖረው አሊ ለዋይት ካፕ ፕሮፌሽናል የቋሚነት ፊርማውን ሲያኖር በማርች 26 ለክለቡ የቋሚነት የመጀመሪያ ጨዋታውን ቡድኑ ከኦስተን ዳይናሞ ጋር ባደረገው ጨዋታ ላይ ተሰልፎ በመጫወት ሲሆን በ2022 5 ግብ የሚሆኑ ኳሶችን በማመቻቸት የሚስተካከለው ሲጠፋ የWFC2 የዓመቱ ምርጡ ተጫዋች ተብሎ መመረጥ ችሏል። ዋናውን ቡድን ለአጭር ጊዜም በቋሚነት በመፈረም 4 ወራት ሲቆይ ያሳየው ድንቅ አቋሙ ለሌላ 4 ወራት አስፈረሙት። በቫንኮቨር በውሰት ውል ከ2022 እስከ 2023 በውሰት ሲቆይ በቋሚነት ከፈረመ ከ2023 እስከ 2026 ሲቆይ 66 ጨዋታዎች ላይ ሲጫወት 4 የሚደርሱ ግቦችን ሲያስቆጥር፣ ነገር ግን ወደ ሌላ ክለብ ለመዘዋወር የሚያደርገውን ጥረት በጉዳት ምክንያት ከሸፈበት። ሆኖም ኖርዊች ሲቲ በ2026 የውድድር ዘመን ኖርዊች ሲቲን በ4 ሚሊዮን ዩሮ ተቀላቅሎ በ3 ጨዋታ 2 ወሳኝ የሚባሉ ግቦችን በማስቆጠር ኖርዊች ሲቲ ወደ ዋናው ሊግ የሚጓዝበትን ዕድል ከፍ ሲያደርግለት ኢትዮጵያዊው ካናዳዊ በቻምፒየንሺፑ እያበራ ይገኛል። ኖርዊች ሲቲም በተጫዋቹ ትልቅ እምነትና ተስፋ ጥሎ ቋሚ አድርጎ እያጫወተው ይገኛል። አሊ አህመድ ምን ያሳየን ይሆን? ከኖርዊች ሲቲ ጋር ወደ ዋናው ሊግ ክለቡን ይዞ ያመራ ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ስለ ኢትዮጵያዊው ኮከብ በጥቂቱ ወደ እናንተ አደረስን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቻናላችንን እንደተለመደው ሁሉ ላይክ እና ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ እንደምታደምጡ ተስፋ እናደርጋለን። ለዛሬ በዚሁ አበቃን። በቀጣይ በሌላ ፕሮግራም በሌላ ዝግጅት እስክንገናኝ በያላችሁበት ሰላምና ጤና ከእናንተ እንዳይርቅ በመመኘት ቸር ያገናኘን ስል በዚሁ አገባደድኩኝ።